የማወራው ስለ ቮልካኒክ ኢራፕሽን ወይም እሳተ ገሞራ ፍንዳታ ነው። ሰሞኑን የተፈጠረውን ነገር አይታችኋል ሁላችሁም። በአፋር ውስጥ ከኤርታሌ ጋር የተያዘ ቮልካኒክ ኢራፕሽን ተፈጥሯል። ከባድ ፍንዳታ ማለት ነው። ያ ፍንዳታ የፈጠረው ከፍተኛ ፊውም ወይም ደግሞ አመድ ከኢትዮጵያ አልፎ ወደ የመን፣ ኦማር፣ ፓኪስታን፣ ህንድ ድረስ ገብቷል ማለት ነው እና ለተወሰነ ሰዓታት የአቪዬሽን ኢንዱስትሪውንም ቶታሊ ፍሪዝ አድርጎት ነበረ እነዚህ ሪጅን ውስጥ ኦፕሬት እንዳያደርግ ማለት ነው። እና ምንድን ነው ቮልካኒክ ኢራፕሽን ወይም እሳተ ገሞራ ፍንዳታ ምንድን ነው? እንዴት ይፈጠራል? ከዛ ደግሞ ምን አይነት ኢምፓክት አለው የሚለውን ነገር ጀስት አጠር አድርጌ ዲስከስ ላደርግላችሁ ስለፈለግኩ ነው የመጣሁት። እዚህ ጋር ፒክቸር ውስጥ እንደምታዩት ከስር የሚታያችሁ በቢጫ ማግማ የሚባለው ማለት ነው። ይሄ ፓርት ማለት ነው ማግማ። ይሄ ማለት የቀለጠ ድንጋይ ማለት ነው። የቀለጠ ድንጋይ የሚፈጠረው እንዴት ነው? በከፍተኛ ሙቀትና ከፍተኛ ግፊት አማካኝነት በምድር በታችኛው ክፍል የሚፈጠር ፕሮሰስ ነው። ይሄ ማግማ የምንለው ወይም የቀለጠ ድንጋይ ማለት ነው። የቀለጠ ድንጋይ የሚወስደው ጋዞች አሉ። እነዚህ ጋዞች የዋተር ቬፐር ወይም የውሃትነት፣ CO2 ወይም ካርቦን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ እነዚህን ጋዞች ይወስዳል። እነዚህ ጋዞች ከሆነ ጊዜ በኋላ በብል መፍጠር ይጀምራሉ። ምናልባት በቀላሉ ለማስረዳት ያክል እዚህ ለምሳሌ ኮካ ስትከፍቱ ከፍተኛ በብል ያላቸው ነገሮች በብል ያለው ጋዝ መጀመሪያ ላይ ይወጣል አይደለ? እንትኑ ፈሳሹን ከማግኘታችን በፊት ጋዙ ይወጣል። ያ ጋዝ ከፍተኛ የሆነ ግፊት የሚፈጥረው ወይም ከፍተኛ ኃይል ያለው ጋዙ ነው ማለት ነው። እና እነዛ ጋዞች መጀመሪያ ወደ ላይኛው የመሬት ክፍል ወጥተው ክራክ እንዲያደርግ ወይም ኦፕኒንግ እንዲፈጠር ከፍተኛ የሆነ ተጽዕኖ ይፈጥራሉ ማለት ነው። እና ረጅም ጊዜ እያየነው ነበር። አፋር አካባቢ ከፍተኛ የመሬት መንቀጥቀጥ ነበረ፣ ደጋግሞ ማለት ነው። ይሄ የመጀመሪያው ፕሮሰስ ነው ማለት ነው። ምክንያቱም ከፍተኛ የላይኛው የመሬት ክፍል ላይ ስንጥቆች መፈጠር አለባቸው። ይህ ፈሳሽ መውጣት እንዲችል ወይም ደግሞ የቀለጠ ድንጋይ መውጣት እንዲችል ከፍተኛ ግፊት ስላለው ያንን ስንጥቅ መጀመሪያ ይፈጥራል ማለት ነው። በግፊቱ ምክንያት ያን ስንጥቅ ከተፈጠረ በኋላ ነው ይሄ የቀለጠ ድንጋይ ወደ ውጭ መፍሰስ የሚጀምረው ማለት ነው። ወደ ውጭ ሲፈስ ግን መጀመሪያ ላይ በስንጥቆቹ አማካኝነት የነበረው ጋዝ ወደ ውጭ ይወጣል። ጋዙ ከፍተኛ የሆነ ኤክስፕሎዥን ይፈጥራል ማለት ነው። ጋዙ ነው ኤክስፕሎዥን የሚፈጥረው። የቀለጠው ድንጋይ ከዛ በኋላ መሬት ላይ መፍሰስ ይጀምራል ማለት ነው። እንደምታዩት ወደ ላይ የሚወጣው የቀለጠው ድንጋይ ማለት ነው መጀመሪያ የሚከፈትለት በምን አማካኝነት ነው? በጋዞቹ አማካኝነት ነው ማለት ነው። እና ይሄ ጋዝ ወይም አመድ አሽ የምንለው ነገር እዚህ ጋር እንደ ክላውድ ነገሩ ነው የምታዩት፣ እሱ ነው ማለት ነው። ያ ክላውድ እዚህ ጋር ያለው ፓርት ማለት ነው አሽፎል ወይም የአመድ ውዳቂ ማለት ነው መፍጠር ይጀምራል። አሲድ ሬን የሚያመጣል። ለምን? ሰልፈር ዳይኦክሳይድ አለው ብያቸዋለሁ። ሰልፈር ዳይኦክሳይድ በጣም መርዛማ የሆነ ነገር ነው። እሱን ማዝነብ ይጀምራል ማለት ነው። በተለይ ያው ከሆነ ማለት ይሄ አሹ ከወረደ በኋላ በሚቀረው ነገር ላይ ዝናብ በሚመጣበት ጊዜ አሲድ ሬን አሲዳማ የሆነ ዝናብ ያዘንባል ማለት ነው። እና ከፍተኛ የሆነ የአየር ንብረት ተጽዕኖ ያመጣል ያ ነገር። ያ ለተወሰነ ጊዜ አቪዬሽን ኢንዱስትሪውንም አቋርጦት የነበረው ይሄ አሽ ነው ወይም አመዱ ነው። ምክንያቱም ይሄ ነገር የአውሮፕላን ኢንጂን ውስጥ ሊገባ ይችላል፣ ተርባይን ውስጥ ሊገባ ይችላል። ስለዚህ የቀለጠ ድንጋይ
ላይ የነበረ አመድ ስለሆነ ይሄ አመድ ገብቶ እዛ ላይ የመቅለጥና እዛው ስቲክ አድርጎ የመያዝ አላንቀሳቅስም የማለት ባህሪ ሊያመጣ ይችላል። ሞተርም የመጥፋት አደጋ ሊያስከትል ይችላል ማለት ነው። ዊንድ ሺልድ ላይ ሂዶ ወይም የፊት መስታወት ላይ ሂዶ ዲስራፕሽን ሊፈጥር ይችላል ለፓይለቶቹ ማለት ነው። ስለዚህ ወደፊት ያላቸውን ቪዥን ይከለክላቸዋል ማለት ነው። በተለያዩ ቱቦዎች ውስጥ ገብቶ ክሎግ የማድረግ ነገርም ሊፈጥር ይችላል እና ከተለያየ ነገር አንጻር ሪኮመንድ አይደረግም በዛ ታይም መብራር ማለት ነው። ይሄ ነገር እስከ 15000 ኪሎ ሜትር ወይም 45000 ጫማ ከፍታ ድረስ ይሄዳል እና ረጅም ርቀትን ትራቭል ያደርጋል ባለው ኢንቴንሲቲ ማለት ነው። ባለው ከፍተኛ የሆነ የኤክስፕሎዥን ወይም የፍንዳታ አቅም ረጅም መንገድን ትራቭል ያደርጋል። እንግዲህ ማጅን አድርጎ ከአፋር ተነስቶ ኢንዲያ ድረስ መሄድ ማለት ቀላል አይደለም። ሆል ኢስት አፍሪካን ሬድ ሲን አቋርጦ ነው ኢንዲያ የገባው ማለት ነው እና ቀላል አይደለም። በሞደርን ሂስትሪ ይሄ ኢዝ ዘ ፈርስት ታይም ኢስ ሪከርድድ ከ12000 ዓመት በኋላ ብለው ነው ሳይንቲስቶች ያስቀመጡት። ምክንያቱም ከዚህ በፊት በሂስትሪ ላይ ተመዝግቦ የሚታወቅ ቮልካኒክ ኢራፕሽን አልነበረም፣ ስፔሻሊ ኢትዮጵያ ውስጥ የነበረው ማለት ነው እና ይሄ ለመጀመሪያ ጊዜ ሀፕን ያደረገ ነው። በጣም ትልቅ ነው። ግን ሪጅኑ የኤርታሌን የምታውቁት ከሆነ አፋር ውስጥ የኤርታሌ አካባቢ ያለ ሪጅን ነው። ከዛ ጋር የተያያዘ እሳተ ገሞራ ነው ማለት ነው እና ይህንን ይመስላል። ምናልባት ፈርዘር ጥያቄ ካላችሁ ምናምን በደንብ ማውራት እንችላለን።